الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته إن شاء الله زاري لاي ኢባዳዎች ሁለት አይነት ኢባዳዎች አሉ አንደኛው በአካላዊ ተግባራችን የምንፈጽመው ነው ሌላኛው ደግሞ ውስጣዊና መንፈሳዊ ሆነ ኢባዳ ነው ከነዚህ ኢባዳዎች ትልቁና ከባዱ ይሄ ውስጣዊ የሆነ መንፈሳዊ ኢባዳ በጣም ትልቅና ከባድ ነው ልክ እንደ ሰላት ጾም ዘካ አካላዊ ናቸው አብዛኞቹ በአካል የሚፈጸሙ ተግባራቶች ናቸው ከዛ ባለፈ በውስጣችን የምንሰራቸው ወይም ደግሞ በትክክል እኛነታችንን ገላጭ ሆነው ውስጣችንን ማሳደግ አላህ ዘንድ ያለትን ቀረቤታ ከሚያደርጉልን ኢባዳዎች ከነዛው ኢባዳዎች አንዱ የሆነው ነው ዛሬ ትንሽ ማሰብና ማውሳት መፈልገው ሪዳላህ ሪዳ ይሄ የአላህን ውዴታ ለማግኘት የሚደረግ እንቅስቃሴ ወይም ደግሞ አላህ በሰጠን ነገር ላይ መውደድ ብዙዎቻችን በዱንያ ላይ የተሰጠነው ግን በእኛ ሐሳብና በእኛ ፍላጎት አንሶናል ብለን የምናስበው ወይም ቀርቶብናል ብለን የምንሻቸው ብዙ ነገራቶች በህይወታችን ውስጥ አሉ ምናልባት ከራሳችን ማንነት ጀምሮ በአፈጣጠራችን አላህ በፈጠረን አፈጣጠር ላይ እይታ መልከታ ይኖረናል እንዴት አድርጎ ፈጠረኝ አላህ ለምን እንደዚህ ሆንኩ ብለን እናስብ ይሆናል እንደው በእኛ ምርጫ ቢሆን ምን ሆነን መፈጠር እንችል ነበር ብላችሁ ታስባላችሁ የአላህን Subhanahu Wa Ta'ala ቁድራ የአላህን ኃያልነትና ልቅና ተመልከቱት አፈጣጠራችን እንዴት አድርጎ አሳምሮ እንደፈጠረን أحسن الخالقين أسماري هونو كراج فتاري هونو جيتا هياونا تلاق جيتا خالق الكون اندي تارجو أسمرون دكرتسانيو لقد خلقنا الإنسان في أحسن التقويم يسولجين بامارنا بتوابكم أنا لا أدرجو فترنا إلى لسولج إيجتا السابي كلهم سيراسو تيستالو لاندو كونجو ليلاو فنجا ለሌላው ማስተለል ለሌላው መልካም ሊሆን ይችላል ሁላችንም ሰውነንና እይታችን ይለያያል ምንረካበትም ነገር አንዳንድ ጊዜ ኮን ላለን አይደለም ሊሆኑ ሰዎች ተዋደው ተፋቅደው ተጋብተው ስናይ እንደዚህ ሰዎች ምን ያገናኛቸው አሁን እንዴት ብሎ ወደዳት እንዴት ብላ ወደደችው ይባላል ግን ይሄ ዘውቅ ነው ቴስት ነው አላህ Subhanahu Wa Ta'ala አንዱ ላንዱ በመድር ላይ መጥፎና አስጠላ ያርጎ የፈጠረው ፍጡር የለም خالق الكون ለዚህ ነው ይባላል የሚታወቅ ታሪክ አለ ኢማም ማሊክ ኢብኑ አነስ ጋር መጥቶ አንድ ሰው قلت لزوجتي ان لم تكوني احلى من القمر فانت طالقه مستين بيالኳት ከጨረቃ ማታምሪ ኮንሽ ፈትቸሻለሁ በያልኳት አላቸው ፍቹ ይወድቃሉ ብሎ ጠይቃቸው والله እኔ ሚስት ከጨረቃ ታምራለች በያላስብም ተፈታለች ነበር ያሉት ኢማም ማሊክ ይሄን መልስ ይዞ ሲወጣ ታላቁ ተማሪ የኢማሙ ሻፊዒ ኢማም ማሊክ ደረሳ ውጭ ላይ ያን ሰው አገኙት ገና ልጅ ናቸው ምን ጠይቀህ ምን መልስ አገኘህ አሉት ለመማር ለመጠቀም ፈልገው ይሄን ነገራቸው ምንድን ነበር ያሉት ኢማም ሻፊዒ ግን ላ እኔ ግን ሚስት ከጨረቃ ታምራለች ነው ምለው አሉት ደነገጠ ሰው የአራቢ ነው ለየታይታት ነው አለ እንደው ምናልባት ግብ ሳይገባ ይቀርም አረቦች ያው ታውቃላችሁ ለሴቶች ያላቸውን በጣም እንትና ይቀናሉ ኢማም ሻፊ ተዋንተ ሰው እኔ ሚስትህንም አላየኋትም ማላቃትም ነገር ግን አማ قرأت قول الله تعالى في سورة التين لقد خلقنا الإنسان في أحسن التقويم የሰው ልጅን ባማረ ቁመናና በተዋበ ተፈጥሮ ፈጠርነው ይላልና ከሰው ያማረ ፍጡር የለም ማለት ኢማም ሻፊ ደነገጠ ሰውየው ተመልሶ ሄዶ ለኢማም ማሊክ ነገራቸው ኢማም ማሊክ ይሄን خبر ሲሰሙ እሳቸውም ደነገጡ ሐቅ ሁሉ ጊዜ የሚበላይ ነበርና ለሐቅ ይኖሩ የነበሩ ሰዎች ናቸውና ለምን የኔ ቃል ታጠፈ ለምን የኔ ድምጽ ሳይሰማ ቀረ እኔ አስተማሪ ያለሁት ያለ ህፃን ልጅ እንዴት ተናገረ አይደለም ዛሬ የምናያቸው ማህበረሰባችን ውስጥ ያሉ በሽታዎች የኔነት ህመም ያ ትልቅ አደጋ እነዛ ሰዎች ላይ ስላልነበረ ነው ትውልድን በዛ ደረጃ ማሸጋገር የቻሉት እስከ ዛሬም የኡማው ቅርስና ወይም ሰርዋ ሆኖ መቆየት የቻሉት ምን ነበር ያሉት ኢማም ማሊክ ሐቅ ሊከተሉት ይገባል አሳበ ማሊክ አሳበ ሻፊዒ ወአخطأ ማሊክ ማሊክ ተሳሳተ ሻፊዒ እውነት ተናገረ ሐቅ ነው ልንከተለው የሚገባው ሐቁን ተከትለናል ሚስት ከጨረቃ ታምራለች አትፈታም ነበር ያለው ምን ለማንሳት ፈልጌ ነው እዚህ ላይ ያነሳው ዘውቅ ይሄ አንዳንዴ ቴስት የሚባል ነገር አለ ሰዎች የራሳቸው እይታ የራሳቸው ምልከታ ነው የሰው ልጅ ግን በሁሉ ነገርና በእያንዳንዱ ጉዳዮቻችን በኑሯችን በስራችን በትዳራችን በሌሎች ጉዳዮቻችን ምን አለ ብለን የምናስባቸው አንዳንድ ጊዜ ውስጣችን ላይ የሚፈጠሩ ነገሮች አሉ እነዛ ነገሮች ግን ከዛ ያለፈ ነገር መሄድ ስላለብን ነው ለዚህ ነው አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደሚገልጹት ذاق طعم الإيمان من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا የኢማንን ጣዕም ያጣጣመ ሰው ነው የአላህን ጌትነት ወዶ የነብዩን መልእክተኝነት ተቀብሎ እስልምናን ዲን ከዲኖች በላይ እንደሆነ አምኖ በልቡ ያረጋገጠ ሰው በርግጥ የኢማንን ጣዕም አጣጣመ ይላሉ ዘውቅ ነው ይሄ ሪዳ ነው አላህ የወደደው ወዶ መቀበል ውስጣችን አላህ ለመረጠው ነገር እጅ መስጠትና እስላም ማድረግ እኛ ምን መርጣቸው እኛ ምን እናስባቸው ነገሮች አሉ ልክ እንዳልኳችሁ ቅድም መነሻ ላይ እንደኔ እንዳፈጣጣሪ እስቲ እኔና እናንተ ቢሆን አይናችን የት ቦታ ላይ እንዲቀመጥ እንፈልግ ነበር አፍንጫችን የት ቦታ ላይ ቢሆን ነበር ምን ወደውና ምናምን
አስቡት እስቲ እንደው አያርገውና ይሄ አይናችን እግራችን ላይ ቢሆን ኖሮ ምን እናደርገው ነበር? ሱብሃነል ኻሊቅ ይሄ እኮ ነው የአላህ ሱብሃነሁ ወተዓላ ልቅና። በእኛ ምርጫ በእኛ ፍላጎት ቢሆን የት ላይ ቢሆን ነበር የምንወደው? ይሄንን አሰባችሁት እግራችሁ ላይ ቢሆን እንግዲህ ጫማ አድርገህ ወይም ደግሞ በእግር ስትሄድ እንቅፋት በመጣህ ቁጥር አይንህ ምን ሊሆን እንደሚችል እያንዳንዱ ነገር ስንመለከተው ሕክመቱል ኢላሂ አጂብ ነው። የአላህ ሱብሓነሁ ወተዓላ ጥበብ የአላህ ሱብሓነሁ ወተዓላ ኃያልነትን ማሳያ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ወፉ አንፉሲኩም አፈላ ቱብሲሩን እንዴት ተመልከቱት ሩቅ አትሂዱ ይላል። ነፍሳችሁን ብቻ ተመልከቱት እንዴት አድርገን እንደፈጠርናችሁ። ይሄ በዚህ አይነት የተቀናጀ በዚህ አይነት ጥበብ በተሞላበት አንድ ነገር ለመፍጠር አንድ የጎደለ ነገርን ዛሬ ሳይንሱ ምድር ለመተካት ምን ያህል ዋጋ ያስከፍላል? ምን ያህል ሂደት ይሄዳል? የአላህ ሱብሓነሁ ወተዓላ ሕክማ ይሄ ጌታ ነው። ይሄ የመረጠልንን ወደን እንቀበላለን ወይስ እንጠላለን? እሱ ለኛ የተሻለውን እንጂ የሚጎዳውን ይመርጥልናል። ለዛ ነው ምርጫችን ሁሉ ጊዜ አላህ የሚመርጠው መምረጣችን ለኛ የበለጠ ሰላም ይሰጣናል። ከዛ ውጭ ምን ፈልግ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ላይ ወይም ደግሞ ሐዲስ አልቁድሲ ላይ የሚያነሷቸው ነገሮች አሉ። ሪዳ ሰዎች በተሰጣቸው ነገር ወይም በጸጋው አለመረጋጋት ሰላም አለማግኘት ውስጣቸው ሰላም ማጣት እንደዚህ አይነት ነገር ሲኖር አላህ Subhanahu Wa Ta'ala በሐዲስ አልቁድሲ ምን ይላል መሰላችሁ? አብዲ خلقتك لعبادتي فلا تلعب وقسمت لك رزقك فلا تتعب إن كثر فلا تفرح وإن قل فلا تحزن إن أنت راض بما قسمت لك أرهت عقلك وجسمك وأصبحت عندي محمودا وإن لم ترض بما قسمت لك أتعبت عقلك وجسمك وأصبحت عندي مذموما وعزتي وجلالي لأسلطن عليك الدنيا لتركضنها ركضة الوحوش لم يصيبك إلا ما قد كتبت لك ይላል። ባሪያዬ ይላል አላህ Subhanahu Wa Ta'ala የፈጠርኩን ልትገዛ ነው አትጫዋት ይላል። ለትልቅ ዓላማ ተፈጥረሃል። ለትልቅ ነገር ታጭተሃል። አላህን ለመገዛት የምድርን ውክልና ለመሸከም ይሄንን የተሰጠን ትልቅ ውክልና በትንንሽ ጉዳዮችና በውዳቂ ነገሮች እንዳታጠፋው ያን ትልቅ የተመረጥክበትን ነገር እንዳታበላሽው ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ለቀልድ አልፈጠርናችሁም ነው አለ። አፈሐሲብቱም አነማ ኸለቅናኩም ዐበሰን ይላል አላህ። እንደው ለጨዋታ ለቀልድ ለቧልት የፈጠርናችሁ ይመስላችኋል? አይደለም፣ ለትልቅ ዓላማ ነው። ያኒ ኡቡዲያ ለዚህ ለታላቅ የሆነ ለአላህ ባርነት ለኃያሉ ጌታ ለአንዱ አምላክ ብቻ መተናነስ መዋደቅ መታዘዝ እጅ መስጠት በሱ ትእዛዝና መመሪያ ውስጥ መኖር ያለ ሽርክ ያለ ጣልቃ ገብነት ከፍጡራን ጣልቃ ገብነቶች አላህን ብቻ ለትገዛ ይዘን ባሪያዬ እኔ እንድትገዛኝ የፈጠርኩህ አትጫወት ርዝቅህን ወስኜልሃለሁ ድንበር አትለፍ ይላል። ያ ማለት ምንድነው? ሰው ልጅ ሰበብን ያደርሳል ምክንያቶች ላይ ይገኛል። ከዛ ያለፈ ነገር ግን ውስጥ አይገባም። በሱ ብልጠት የሚመጣ ነገር ስለሌለ ድንበርም አልፎ ሐራምን አይሸጋገርም። አላህ ይላል አላህ Subhanahu Wa Ta'ala መቼም የሰው ልጅ ለነብዩ ሰለላሁ ዐለይሂ ወሰለም አጀሉ استكمال አታደርግም አጀሉ አትሞላም የተወሰነችለት አንድ ዲርሃም እንኳን በህይወቱ ሳትገባ ለሱ የተቀደረችው ቀደር ሳትደርስለት አትመጣ አይቀርም። ስለዚህ ምንድነው ሪዳ መውደድ አላህ የመረጠውን ነገር መውደድ። ቀሰምቱ ለከ ሪዝቀከ ፈላ ተጣብ ርዝቅህን ወስኛለሁ ድንበር አትድከም። እኔ ወሰንኩልህን ከወደድክ አእምሮን አሳርፈዋለሁ አካልህን ከድካም ጠብቀዋለሁ እኔም ዘንድ ተወዳጅ ትሆናለህ ይላል። እኔ የመረጥኩልህን ከጠላህ አእምሮህን አደክመዋለሁ ሰውነትህንም አለፈዋለሁ እኔም ዘንድ የተጠላህ ባሪያ ትሆናለህ። በምድር ላይ ትለፋለህ ትኳትናለህ ትጓዛለህ ትንገላታለህ እኔ ወሰንኩልህን እንጂ አታውገኝም። ያው እንደማንንም ተጉዘህ ያው እንደ እንስሳ በረሃ ላይ እንደጠፋ እንስሳ የተከተበልህን እንጂ አታገኝም። ስለዚህ ምንድነው ትልቁ መፍትሄ? በተለይ ትልቁ ጉዳያችን ዱንያ ስለሆነ ዛሬ ላይ ብዙ ነገራችን እያሳጣን ማንነታችንን እያስረሳን አኸራችንን አዘንግቶ ከእምነታችን እያስወጣን መንገድ እያሳተን እርስ በርስ እያበላላን ዝምድና ከዝምድና እያቆራረጠን ወንድም ከወንድም እያጣላን አንዱ መንገድ እንድስት ያደረገን ያለው ይሄ ዱንያ ስለሆነ አላህ የወሰነልን ነገር ያለ በእኛ ብልጠት ፍጥነትና ዕውቀት የሚመጣ ነገር እየመሰለን ብዙ ነገር እያጠፋን ስላለ ይሄ ነገራችንን ቆም ብለን ማየት ይፈልጋል። ሪዳ አላህ የወደደው መውደድ። ለዚህ ነበር ሰዓድ ብን አቢ ወቃስ من المستجاب الدعاء አላህ ዱዓቸውን ከሚቀበላቸውና ከሚሰማቸው ትልልቅ ባሮች ውስጥ ነበር። ሰው ታሞ መጥቶ እሱ ጋር ዱዓ ተደርጎለት ይድናል። አይኑ ጠፍቶ ይበራል። ተቸግሮ መጥቶ ያገኛል ሁሉ ነገር። እሱ ግን አኻር እድሜው ላይ ሁለት አይኑን አጣ፣ ሁለት አይኑ ጠፋ። ነገር ግን ለራሱ ዱዓ አላደረገም። አይኑ እንዲበራለትም አላህን አለመነም። ሰዎች ይገረማሉ። ሰዎች መተው ከሱ ለምነው ምላሽ ያገኛሉ። እሱ ግን በራሱ ሀጃና በራሱ ጉዳይ ላይ ግን አላህን ሳይለምን ባለበት ሁኔታው ማየቱ በጣም ገርሟቸው ጠየቁት። አንድ ጊዜ ሰዓድን አንተ ምን المستجاب الدعاء አላህ ዱዓቸውን ከሚቀበላቸው ሰው ነህ ለምንድን ነው አሉት። አይንህ ጠፍቶ አይንህን እንዲመልስልህ የምታረገው እኔ አይኔ ቢበራልኝ ነበር ወዶ አላቸው። የኔን አይን መጥፋት አላህ ወዶታል። እኔ አይኔ መብራቱ
አላህ ከወደደው ውዴታ በላይ ስለማይሆንብኝ አላህ የወደደው ነው የምወደው እሱ አይኔ መጥፋቱን ወዷል እሱን ወድጃለሁ አላህ የመረጠልኝ ይበልጥልኛል አላቸው ይሄንን ተመልከቱት ይሄንን እስላም ይሄንን ለአላህ ይሄ ነው ያያችሁት ሐቂቀተን ይሄ ኢባዳ ማለት ይሄ ኢባደተ ነፍስ ውስጥ ላይ ያለ ኢባዳ የሚባለው ከባድ እንደሆነ ምን እንደሆነ ታያላችሁ በሙሉ ማንነት የምትሰጠው ነው ስለዚህ ህይወታችን ሁሉ ጊዜ ለአላህ እጅ በመስጠት አላህ ለሚወደው ነገር ራሳችንን በማቅረብ የተሻለ ማንነትን የተሻለ ነገር የተሻለ አኸራን የምናዘጋጅበት ጀዛኡ ጀነት በዱንያ ላይ ያለ መረጋጋትና ሰላም ሁሉ ጊዜ أنا الذين النبي صلى الله عليه وسلم حسن القصة يقول يا ابن عادم عندك ما يكفيك وتطلب ما يطغيك لا بقليل تقنع ولا بكثير تشبع إن أصبحت معافى لجسمك آمنا لسربك وعندك قوت يومك وكأنما الدنيا هيدت لك بأذافيرها وين بليلا رواية وقل على الدنيا أفاء إلى الرسول صلى الله عليه وسلم الله إلى البحث القدس لا باري يمي بقى حني زحل يمي أتفهم تفلق الله إلى ትንሽ ይዛ አትብቃቃም ወይም ደግሞ በዛች ነገራት በቀኝ ብለ ሰላም አታገኝ ብዙም ማግኝታ አትጠግብም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ان اصبحت معافى لجسمك ጤነኛ ሆነ ከዋልክ آمنا لثربك እንዲሁም ደግሞ በሰላም ወጣ በሰላም ከተመለስ وعندك قوت يومك የቀን ቀለብህን ይለት ጉርስን ካገኘ ዱንያ ተጠቅልላ አንተ እንደገባችልህ ቁጠራት ይላሉ ለምን አንተ የዛሬ ሰው እንጂ ነገ ሰው ስላልሆንክ ለነገ አይደለም ምታበላው ምትጠጣው የመኖር ዋስትና በአላህ እጅ ስላለ ዛሬ ኑረህ ዛሬ ለአላህና መስግደህ ዛሬን አላህ ጋር ተቃርበ መሄድ ትልቁ ያንተነት መገለጫ የአላህ ባርነት የታዛዥነት ማሳያ ስለሆነ ይዘን እኛስ አላህ በመረጠልን ነገር ወደናል ለምን ስንል ውስጣችን ሰላም እንዲያገኝ ስላልወደድን የምናመጣው ነገር የለም ከራሳችን ጠብ ከራሳችን ጥል ከራሳችን ጋር በሽታ ከመፍጠር ባለፈ ሁለት ነገር ነው የምናጣው ራሳችንን ጎርተን አላህ ጋር ተጣልተን ነገር ግን አላህ የመረጠልንን ወደን አላህን ውዴታ አግኝተን የውስጥ ሰላማችንን ተረጋግቶ ነገ ጧት ለአኺራም ትልቅ የሆነ ግብዣ ተዘጋጅቷልና አረባ ይሄ ትልቅ የሆነ ሀብት ነውና አላህ ይወፍቀን ብዙዎቻችን ያጣነው የተነፈገ ነው ውስጣችን ሰላም ያለያዘው በውጭ ብዙ ነገራችን ተሟልቶልን ውስጣችን ሰላም ያላገኘን ሰዎች የረሳነ የዘነጋነው ትልቅ ነገር አለ አላህ ለኔ የመረጠው የተሻለ ነገር ነው ብለን ወደን እንቀበል ምናልባት በጤና ጎሎን ይሆናል ምናልባት ዱንያተን ይሆናል ምናልባት በብዙ በህይወታችን ላይ ጎደሉ ብለን የምናስባቸው ነገሮች ይኖራሉ ግን አላህ እኔ እናንተ ሊጠብቀን እንጂ አልከለከለንም እኔ እናንተ የተሻለ ያስለሆነልን እንጂ አላሰጣንም ያን ማሰብ ይፈልጋል አላህ Subhanahu Wa Ta'ala እሱ ለወሰነው ውሳኔ እስቲስላም አድርገው ረዳ አድርገው ወይም ደግሞ ወደው ከሚቀበሉት ባሮች አላህ አድርገን በሁለቱም ሀገር ለመረጋጋት የውስጥ ሰላምን በዱንያ ለማግኘት ዱንያ ላይ በሰላም ለመኖር አኺራም ላይ ደግሞ የአላህን ጀነት ለመጎናጸፍ አላህ ልባቸውን ለአላህ ከሚሰጡት የሱን ውሳኔ ወደው ከሚቀበሉት ሰዎች አድርገን በላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ